ድንግል ለሕይወቴ ባንቺ ተፈታው ከስራቴ። ቀና ብያለው አሁን ልጅሽ ጸጋሽ ጎብኝቶኝ ቃል ኪዳንሽ ምልክቴ ነሽ ድንግል ለሕይወቴ ባንቺ ተፈታው ከስራቴ። ቀና ብያለው አሁን ልጅሽ ጸጋሽ ጎብኝቶኝ ቃል ኪዳንሽ ተስፋ ያረኩት አልተበተነም እንባዬ መሬት ከቶ አልወደቀም። ለበጎ ሆነ ማርገዝ ማልባቴ ሰላም ሰፈነ በእልፍኝ በቤቴ። ቀኔ ነጠቅኩኝ የአባ ጊዮርጊስን ቆምኩኝ ቅዳሴ የሕርያቆስን የያሬድ ዜማ ሞላ በልቤ። የለም ወጀቡ ቀርባይ መርከቤ ምልክቴ ነሽ ድንግል ለሕይወቴ ባንቺ ተፈታው ከስራቴ። ቀና ብያለው አሁን ልጅሽ ጸጋሽ ጎብኝቶኝ ቃል ኪዳንሽ ወገቤን ታጠቁ ጭንቀቴን ጥዬ ዛሬስ በደስታ ይብሰስ እንባዬ። የሐዘን ልብሴን ድንግል ቀይራው የደነዘዘው ሕይወቴ በራ። አራራይ ዜማ ዛሬ ተማርኩኝ ፍቅሯ አሸነፈኝ እጄን ሰጠሁኝ። ቀኔ በልቤ ተመላለሰ የድንግል ክብር ውስጤ ነገሰ። ምልክቴ ነሽ ድንግል ለሕይወቴ ባንቺ ተፈታው ከስራቴ። ቀና ብያለው አሁን ልጅሽ ጸጋሽ ጎብኝቶኝ ቃል ኪዳንሽ የዘረጋሁት እጄ ተሞላ ማርያም ሆናለኝ ጥላ ከለላ። የውስጤ ጸሎት ዛሬ ሌላ ነው የድንግል ክብር ምልጃው ቀየረው። ዛሬ ጎጆዬ አንጸባረቀች ያማረ ሰንፔር እንቁ መሰለች። ቀንዴ ከፍ ከፍ አለልኝና ሰዋው ለድንግል ይህን ምስጋና። ምልክቴ ነሽ ድንግል ለሕይወቴ ባንቺ ተፈታው ከስራቴ። ቀና ብያለው አሁን ልጅሽ ጸጋሽ ጎብኝቶኝ ቃል ኪዳንሽ ምልክቴ ነሽ ድንግል ለሕይወቴ ባንቺ ተፈታው ከስራቴ። ቀና ብያለው አሁን ልጅሽ ጸጋሽ ጎብኝቶኝ ቃል ኪዳንሽ እያለ ሰላም ለኪ እያለ ሐርና ወርቁ ስታስማማ የገብርኤል ድምፅ ተሰማ ተሰማ የመላኩ ድምፅ ተሰማ ተሰማ የገብርኤል ድምፅ ተሰማ ሰላም ለኪ እያለ ሰላም ለኪ
ተሰማ ተሰማ የመላኩ ድምፅ ተሰማ ተሰማ የገብርኤል ድምፅ ተሰማ ውሃ ስትቀጂ ክንፉን እያማታ ሊያበስርሽ የመጣው በታላቅ ደስታ ከሞገስሽ ብዛት ሲታጠቅ ሲፈታ አቅርቦልሽ ነበር የክብር ሰላምታ ሰላም ለኪ እያለ ሰላም ለኪ እያለ ሐርና ወርቁን ስታስማማ የገብርኤል ድምፅ ተሰማ ተሰማ የመላኩ ድምፅ ተሰማ ተሰማ የገብርኤል ድምፅ ተሰማ የምስራቹን ቃል ምስጢር ተሸክሞ ገብርኤል ተላከ ሊያረጋጋት ደግሞ እርጋታ ተሞልታ ነገሩን መርምራ የመላኩን ብስራት ሰማችው በተራ ሰላም ለኪ እያለ ሰላም ለኪ እያለ ሐርና ወርቁን ስታስማማ የገብርኤል ድምፅ ተሰማ ተሰማ የገብርኤል ድምፅ ተሰማ ተሰማ የመላኩ ድምፅ ተሰማ ይደሰታል እንጂ መንፈሴ በአምላኬ በምስጋና ሳድር ዞትር ተንበርክኬ ሐሳቤ ለቅጽበት ሌላ መች ያስባል ለኔ ልጅን መውለድ እንዴት ይቻለኛል ሰላም ለኪ እያለ ሰላም ለኪ እያለ ሐርና ወርቁን ስታስማማ የገብርኤል ድምፅ ተሰማ ተሰማ የመላኩ ድምፅ ተሰማ ተሰማ የገብርኤል ድምፅ ተሰማ ካንቺ የሚወለደው ንዑድ ነው ክቡርም የተመሰገነ በሰማይ በምድርም ምስጢሩ ኃያለው ይረቃል ይሰፋል ካንቺ በቀር ይህን ማን ይሸከመዋል ሰላም ለኪ እያለ ሰላም ለኪ እያለ ሐርና ወርቁን ስታስማማ የገብርኤል ድምፅ ተሰማ ተሰማ የመላኩ ድምፅ ተሰማ ተሰማ የገብርኤል ድምፅ ተሰማ እጹብ ነው ድንቅ ነው አንቺን የፈጠረም አንቺን በመውደዱ ሰውን አከበረም ዓለም ይባረካል በማኅፀንሽ ፍሬ ክብርሽን አልዘልቅም ዘርዝሬ ሰላም ለኪ እያለ ሰላም ለኪ እያለ ሐርና ወርቁን ስታስማማ የገብርኤል ድምፅ ተሰማ ተሰማ የመላኩ ድምፅ ተሰማ ተሰማ የገብርኤል ድምፅ ተሰማ ሰላም ለኪ እያለ ሰላም ለኪ እያለ ሐርና ወርቁን ስታስማማ የገብርኤል ድምፅ ተሰማ ተሰማ የመላኩ ድምፅ ተሰማ ተሰማ የገብርኤል ድምፅ ተሰማ ተሰማ የመላኩ ድምፅ ተሰማ ተሰማ የገብርኤል ድምፅ ተሰማ
ታናሽ ሙሽራ ነሽ የ15 ዓመት ባንቺ ላይ ሲፈጸም እንግዳ ስራት ሰባቱ መንጦላዕት ወዴት ተጋረዶ ሰባቱ መብራቶች ወዴት ተሰናዶ ታናሽ ሙሽራ ነሽ የ15 ዓመት ባንቺ ላይ ሲፈጸም እንግዳ ስራት አንዴ የታጠቀ አንዴም እየፈታ ገብርኤል ሲያበስርሽ በፍጹም ሰላምታ ይኩነኒ ብለሽ ስትቀበይው መለኮት እንዴት ነው የተዋሃደው? ይህን ባሰብ ቁጥር ልቤ ይመሰጣል። ከዚህ በላይ ፍቅርስ እንዴት ይገለጣል? ሰባቱ መንጦላዕት ወዴት ተጋረዶ ሰባቱ መብራቶች ወዴት ተሰናዶ ታናሽ ሙሽራ ነሽ የ15 ዓመት ባንቺ ላይ ሲፈጸም እንግዳ ስራት ሁሉን የሚወስን ባንቺ ተወሰነ ከሦስቱ አካል አንዱ ቃልም ሥጋ ሆነ ስፋትና ጥበት ሰማይና ምድር ባንቺ ተገናኙ ገባሬና ግብር ይህን ባሰብ ቁጥር ልቤ ይመሰጣል። ከዚህ በላይ ፍቅርስ እንዴት ይገለጻል? ሰባቱ መንጦላዕት ወዴት ተጋረዶ ሰባቱ መብራቶች ወዴት ተሰናዶ ታናሽ ሙሽራ ነሽ የ15 ዓመት ባንቺ ላይ ሲፈጸም እንግዳ ስራት እንዴት ቢመርጥሽ ነው እንዴት ቢያከብርሽ ትናንትና ዛሬን ያገናኘብሽ ብላትና ወሰን ግዝበትና ርቀት ባንቺ ተዋሃዱ ፈጣሪና ፍጥረት ይህን ባሰብ ቁጥር ልቤ ይመሰጣል። ከዚህ በላይ ፍቅርስ እንዴት ይገለጣል? ሰባቱ መንጦላዕት ወዴት ተጋረዶ ሰባቱ መብራቶች ወዴት ተሰናዶ ታናሽ ሙሽራ ነሽ የ15 ዓመት ባንቺ ላይ ሲፈጸም እንግዳ ስራት ምስጢር ሊመረምር ይወጣል ሕሊና ያልፋል ይሻገራል ከሰማይ ደመና ነገር ግን አይችልም ምንም ቢገሰግስ ከመሰወሪያው ዘንድ ከልጅሽም ሊደርስ ስለዚህ አቅቶት ደክሞት ይመለሳል